ايش ايش اجي يكون شامي كم شلنا ما برانت كتي ምንድነው አትይድ በቃ አቺ ጀለስ አረ ሰይሰፈል ነው እየመጣ ደህና ነሽ? ሰላም ምንም አልጎድሽማ? ደህና ነኝ አመሰግናለሁ። አይዞሽ እንሸኝሽ ትፈልጊያለሽ ከፈረሽ? አይ አያስፈልግም አመሰግናለሁ። ይቅርታ ስልክ መቀየር እንችላለን? እሺ አመሰግናለሁ። ያው የቤተ ክርስቲያን አገልጋይ ነው። አያምርም? ዲያቆን ነው? አዎ። አያምርም? ልሻኝሽ ሲለኝ ለምን እምቢ እንዳልኩት አላውቅም። እንዴ ፍሬ ከዲያቆን ፍቅር ሊልሽ እንደ ሁሉም ፍቅር ፈተና አለው። ልክ እንደ በዛብህና እንደ ሰብለ ወንጌል። የምርሽን ነው ፍሬ? ፊልምና ልብ ወለድ እኮ የፍቅር ምሳሌ ሊሆን አይችልም። ይኸውልሽ ተረጋጊና መብረርሽን አቁም። መሬት ያይሽ ወይኔ መጣ። ማ ፍሬዎት እንዴት ነሽ? ፍሬዎት ወይ ቆንጆ ስም ነው። አመሰግናለሁ። ግን ቀለል አድርገህ ፍሬ ብለህ ልጠራኝ ትችላለህ። ዳንኤል ዳኒ ብለሽ ልጠሪኝ ትችያለሽ። ዲያቆን ነህ? አዎ ዲያቆን ነኝ። ታዲያ ምን ገጣለ እዚህ? ሻይ ልጠጣ ነው። እና እዚህ ድረስ የመጣው ሻይ ብቻ ልጠጣ ነው? እዚሁ ቤተ ክርስቲያን እኮ ነው የማገለግለው። ደስ ይላል። ዛሬ በቤት ወጪ ነው የምጋብዘሽ። ላምጣልህ? ቆይ እሺ። ምን ሆነሽ ነው ፍሬ? ይሄ የፈጣሪ ምልክት ነው። ይሄ ሰውዬ ባለበት ችግር አያጣሽ። አቁም። ቆይ ቀስ በል ፍሬ። ደህና ነሽ? ተጎዳሽ? አይ ደህና ነኝ። ሁሌ ችግር ሲገጥመኝ አጠገቤ ነህ። የምርሽን ነው ፍሬ? ምናልባት መንገዱን ላሳይሽ ይሆናል እዚህ ያለው ይሆናል። መንገድ ምናልባት የሆነ ነገር ሊነግረኝ ፈልጎ ይሆናል። ፍሬ ምን ሆነሻል ዛሬ? ያበድሽ ነው? ፍሬ ምን ነሽ ነው? ምን ነው?
ሳላፈቅር አልቀርም። ምን ማለት ነው? ምን ማለት ነው? ካንተ ጋር መሆን እፈልጋለሁ። ያንተ መሆን እፈልጋለሁ። መጀመሪያ እንደዚህ አይነት ነገሮች ቤተክርስቲያን ውስጥ ማውራት አልነበረብሽ። ቢገባሽ እንደዚህ አይነት ነገር የሚወራበት ቦታ ነው። ምንድነው ደግሞ ከንፈርሽን የተቀበልሽው? የእውነት ፍሬን ካንቺ አልጠበቅም። አሁን የእጅ እግዚአብሔር ነው ማታሳዝንሽ። ዳግመኛ ልታገኝ ፍሬ እጅሽ እንዴት ነው? ሮዳስ እጄም ሰላም ነው፣ እኔም ሰላም ነኝ። እባክህ አጭቅኝ። ቆይ በእናትሽ አንድ ጥያቄ ልጠይቅሽ። አሁን ያሰብሽ መሳካና ፈጣሪ ያሰብሽን ቢሞላ ከዲያቆን ጋር ፍቅር ግን ኃጢአት አይሆንብሽ? ሮዳስ አቁም፣ አታናደኝ። እንዴት ናችሁ? መጥፎ ሰዓት መጣው እንዴ? ኧረ እያሰብን ነው የመጣ። ፍሬ እንዴት ነሽ? እጅሽን ተሻለሽ? ድኗል። አመሰግናለሁ። ቆይ ቡና ላምጣልህ። እኔ ቡና ልጠጣ አይደለም የመጣሁት። ከቻልሽ ብናወራ። ዲያቆን ቤተ ክርስቲያን ግን ከሴት ጋር ይወራል? እንደምታስበው አይነት ወሬ አይደለም። ይቅርታ ያልጠበቅኩት ነገር ስለሆነብኝ ነው። ደስ ይለኛል። ከቻልሽ ከስራ ስትወጪ ወክ ብናደርግ ደስ ይለኛል። ሰላም ሁሉ። ሰላም። ፍሬ ቆይ ከዛ በኋላስ? ቤተ ክርስቲያን እኮ ነው። መቼም ንስሐ ልትገቡ መሆን አለ። ምን እያወራህ ነው አንተ? ቆይ ምን አገባህ አንተ? ያማል እንዴ? ፍሬ ግን ትገርሚያለሽ። ብዙ ፊልምና ብዙ መጽሐፍ አንብበሽ ፍቅርን አሻግረሽ ነው የምታየው። አጠገብሽ ያሉ ሰዎች ተሰውረውብሻል። ቤተ ክርስቲያን እኮ ተቀየርኩ። ወደ ሰሜን ልሄድ ነው። ምን ማለት? ግዴታ ይሄንን ማድረግ አለብኝ። ግን እኮ እኔ ከልቤ ነበር የወደድኩ። ይኸውልሽ እኔ ከልጅነቴ ስለት ልጅ ነው።
ወደፊት ደግሞ መመልኮስ አላማዬ ነው። አንቺ አይተሽ የወደድሽው ፊቴን ነው። እሱ ደግሞ የኔ ማንነት አይደለም። አይደለም፣ መልክም ቆንጆ ነው። እኔ ግን ይበልጥ የማረከኝ ማንነት ነው። እንደዛ ባይሆን ኖሮ ከሌቦቹ ተተርፈኝም ነበር። ይሄ ልብስ የማን ነው? ያንቺ አይመስልም። ሮዳስ ነው የሰጠኝ። ከስራ ቦታ ስወጣ ብር እንዳይመታሽ ብሎ ሰጠኝ። አየሽ፣ ምናልባት የሚጨነቅልሽና የሚያስብልሽ እኔ ብቻ አይደለም። ግን ከሌቦቹስ? እሱን መንገዱን ላሳይሽ ይሆናል። አጠገብሽ ያለው ደህና ሁኚ። እመብርሃን ትጠብቅሽ። ፍሬ ምን ሆነሻል? ደሞ የታለ ያ ዲያቆን? ምን አርጎ ነው ላከሽ? ቆይ ሮዳስ ተረጋጋ። ብቸኛ እየተጎዳ ያለው ሰው ብኖር እኔ ነኝ። ፊልምና መጽሐፍ ላይ ያየሁትን ነገር ለመኖር እየሞከርክ ያለው ግን አይኔ ስር ያለውን እውነተኛ ፍቅር እየገፋው ነበር። በጣም ይቅርታ፣ ግን አንተ ሁሌ አጠገቤ ነበርክ። አንተ ነህ የምትረዳኝ፣ አንተ ነህ የምታግዘኝ እና ሮዳስ ልክ እንዳንተ እኔም ላንተ መሆን እፈልጋለሁ እና ፍሬ እና አብረን መሆን እንችላለን። የምርሽን ነው?